ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ እያልኩኝ ዛሬም በቀጣይ ቪዲዮ በቀጣዩ ክፍል 5 መጥቼላችኋለሁ። እንግዲህ ላይክ እና ኮሜንት እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። አሁን ወደ ቀጣዩ ክፍል ሳራ እየታፈነ ጩኸቷን የሚሰማት አንድም ሰው አልነበረም። እንደምንም ብላ በሩን ከፍታ ወጣችና ማሳል ጀመረች። ይሄኔ ሰው ደርሶ እሳቱን አጠፉት። ለሳራ ውሃ ሰጥተው አረጋጓት። ሳራ ግን ከምንም በላይ ያሳስባት የነበረው የባሏ ወጥቶ መቅረት ነበር። ጎረቤት አደረች። አይኗ እንደፈጠጠ ነጋ። ይሄኔም በሌሊት ተነስታ ልዑልን ማፈላለግ ጀመረች። ያለ ምክንያት አያድርም፣ እናቱ አግኝታው ቢሆን እንኳ ጥሎኝ አያድርም ስትል ጭንቀቷን አባባሰች። አንድ ነገር እንዳይሆን አምላኳን እየለመነች ፈለገችው። አየሁ የሚል ስታጣ የመጨረሻ አማራጭ የሚሆነው እናቱን መጠየቅ ነበር። ቤታቸው ሄዳ በር ስታንኳኳ ሰውነቷ ይንቀጠቀጥ ነበር። የልዑል ቤተሰቦች ቤት ተከፈተ። የከፈተችውም እህቱ ነበረች። እንዴት ነሽ ልዕልና አለቻት ሳራ በሰለለ ድምጿ። ልዕልናም ምን ፈልገሽ መጣሽ አንቺ ዘረቢስ ደሃ፣ ቤተሰቦችሽን ገፍተሽ ጨረስሽ፣ አሁን ደግሞ የእኛን ቤተሰብ እያለች ስትዘረዝር እባክሽ ስለማታውቂው ነገር አትዘባርቂ። ለነገሩ ብትዘባርቂም ግድ አይሰጠኝም። አሁን ልዑል እዚህ መኖር አለመኖሩ ለማወቅ ነው የመጣሁት አለቻት። ይሄኔ የልዑል እህት ፊቷ እየተቀያየረ ምን ወንድሜን ምን አባሽ አደርገሽው? ልጁን ምናምን አስነክተሽ ልቡን ካጠፋሽው በኋላ የት አደረግሽው? ብላ ጉሮሮዋን አነቀቻት። በዚህን ሰዓት ነበር እናትየዋ ሰምታ የወጣችው። ልዑል ቢፈለግ የውሃ ሽታ ሆኖ ቤተሰቦቹ ሳራ ላይ ዛቻ ቀጠሉ። የሳራ ሆድ እየገፋ ሄደ። በዚህን ጊዜ እንዳይገሏት በመፍራት ሐዘኗን ችግሯን ዋጥ አድርጋ ወደ ተወለደችበት ክልል ሐረር ተሰደደች። ሆኖም እርጉዝ ሴት ብቻዋን ያለምንም ገንዘብ ሕይወት ምን ያህል ከባድ እንደሆነ ለማወቅ መገመት ቀላል ነው። ሳራ ራሷን ማጥፋት ተመኘች። ግን ልዑል ምን ሆኖ ነው? ቆይ ግን ፈጣሪ ምን ብበድል ነው? የሳራ መልስ የሌላቸው ጥያቄ ናቸው። ሐረር ስትሄድ ሁሉንም እቃዋን ሸጣ ነበር እና እዛ ደግሞ አንዳንድ ወሳኝ ነገር ገዝታ የተረፈውን የ3 ወር ኪራይ ከፈለች። ቤቷ ውስጥ የሚላስ የሚቀመስ ሳይኖር ኑሮ ሀ ብላ ጀመረች። በእርግጥ ሐረር ከሸገር የምትሻልበት ትልቅ ነገር አለ። ማህበረሰቦቿ አንድ የተቸገረ ሰው እንደ ራሳቸው ነው የሚያዩት። በአጠቃላይ ቤቴ አይባልም ቤታችን እንጂ። ለዛም ሳራ አንዱ ቤት ቁርሷን፣ አንዱ ቤት ምሳዋን፣ አንዱ ቤት እራቷን፣ ብቻ ሁሉም የየራሱን ድርሻ ይወጣል። ሐረር እየኖሩ ጭንቀት አይታሰብም። ሁሌም ያጽናኗታል። ልጇን በሰላም እስከምትገላገል ይንከባከቧታል። የልጃቸውን ልጅ በማህፀኗ የልጃቸውን ፍቅር በልቧ የያዘችላቸው የልዑል ቤተሰቦች ሳራን መግደል ይመኛሉ። ለዛም ያፈላልጓት ነበር። ሆኖም ግን አድራሻዋን አጡት። ሳራ ከልዑል ጋር በተከራየችበት ግቢ ውስጥ ይኖር የነበረ አንድ ብዙነህ የሚባል ሰው ነበር። ከሱ ውጪ ሳራ ሐረር እንዳለች ማንም አያውቅም። እሱ አልፎ አልፎ ስትደውልለት ነው ስለ ልዑል ቤተሰቦች የሚነግራት። ልዑል ሳይገኝ ሳራ ወለደች። ታዲያ ስትወልድ ጎረቤቶቿ ቢያርሷትም በዘነጓት ጊዜ ግን የምትበላው ስታጣ ሙቅ ውሃ አፍልታ በስኳር በጥብጣ ጡት ቢሆነኝ እያለች ትጠጣለች። በሯን ዘግታ የልጇን ዓይን እያየች የልዑሌ ቀሪ ብቸኛ ስጦታዬ እያለች ታነባለች። ሳራ ወገቧ እንኳን ሳይጠና የምትበላውና የቤት ኪራይ ስታጣ ተመላላሽ ስራ ለመስራት ወሰነች። ይህኔ ያከራዩት ሴትዮ ልጇን ይዘውላት ልብስ አጠባ ሄደች። ይቺ ችግር የተዛመዳት ሴት ታዲያ ልብስ
ስታጥብ ውላ ወደ ቤቷ ስትሄድ ብዙነህ ጋ ለመደወል ወደ ሱቅ ጠጋ አለች። ገና ስልኩ ከመጥራቱ አንስቶ ሳሪቲ ምን ነው ድምፅሽ ጠፋ? ስልክ የለሽ? እኔ እንኳን እንዳልደውልልሽ ሳርዬ ልዑልን እኮ አገኘሁት ሲል ልዑሌ አለች በድንጋጤ። አዎ ይገርምሻል ታስሮ እኮ ነው። ንግግሩን ሳይጨርስ ሳራም ሰማይና ምድሩ ዞረባት፣ እራሷን ስታ ወደቀች። ለዛሬ ክፍል 5 ይሄን ይመስላል። ክፍል 6ን ይዤላችሁ እስከምመጣ ቸር ሰንብቱ። ከተመቻችሁ ላይክ፣ ኮሜንት በማድረግ አበረታቱኝ እላለሁ። ወዳችኋለሁ። እንከረተታለው በደረት ያቅፌ እንካ ተቀበለኝ ትዝታ አይመንትፌ